ነቢዩላህ ኢብራሂም አለይሂ ሰላም ወደ ሂጃዝ ታሪካዊ የሆነውን ጉዞ ጀመረ። ወደ ካዕባ ከልጁ ከኢስማኤል ጋር ካዕባን ለመገንባት። ይህ ታሪክ ብዙ ትምህርት አለው። ምናልባትም በርካታ ሰዎች የዘነጉት የሆነውን ሚስት ለባሏ ምን ያህል መታዘዝ እንዳለባት ነው። እናታችን ሳራ ምንም ያክል ኢብራሂምን መለየት ቢከብዳትም ታዛዥ ግን ሆናለች። እናታችን ሀጀራም ምንም አይነት አትክልትና ውሃ ድምጽና ትንፋሽ ወደሌለበት ምድረ በዳ በመጓዝ ለአላህ ወዳጅ ኢብራሂም ታዛዥ መሆኗን አረጋግጣለች። ወህይም ወረደና ያ የሚያየው ቦታ የተቀደሰው የአላህ ቤት መሆኑን ነገረው። አው ይህ የአላህ ቤት ነቢዩላህ አደም ወደ መሬት በወረዱ ጊዜ ጠዋፍ ያደረጉበት፣ ነቢዩላህ ኑህ አለይሂ ሰላምንም ማዕበል ያመጣበት ቦታ አላህ ሱብሓነሁ ወተዓላ ነቢዩላህ ኢብራሂምን አሁን ያሉበት ቦታ መካ መሆኑን በወህይ ነገራቸው። ኢብራሂምም ቴምርንና ውሃን በሀጀርና እስማኤል አጠገብ አስቀመጡ። ትተዋቸውም መንገድ ጀመሩ። የአላህን ትዕዛዝ ለማክበርም ወደ ኋላ አልዞሩም። ነቢዩላህ ኢብራሂም ታጋሽና አመስጋኝ ናቸው። ሀጀርም እንዲህ አለች፣ ኢብራሂም ሆይ በዚህ ምንም አይነት ህይወትም ሆነ ሰው በሌለበት ሸለቆ ብቻችንን ትተህን ወዴት እየሄድክ ነው? ኢብራሂምም ምንም ሳይዞሩ ጉዟቸውን ቀጠሉ።